እንደ ትልቅ አሴት ትልቁ ሀብቷን በዚህ ወቅት ላይ ከአስቶን ቪላ ሊሸጥ ቢባል ትልቅ ገንዘብ የሚያወጣው ሞርጋን ሮጀርስ ነው። ለዛም ይመስላል ታክቲካል ፐርስፔክቲቭ ከኡናይ ኤምሪም ፍላጎት አንጻር ብዙ የታክቲካል አማራጮችን ሊሰጥ የሚችል ተጫዋች ነው። እንደ አንዳንድ ምንጮችና እንደዚህ አትሌቲክስ ዘገባም ተጫዋቹ በእርግጥ 10 ቁጥር 9 ቁጥር ቦታ ላይ በተደራቢ አጥቂነት በ10 ቁጥር ቦታ ላይ በግራ መስመር አጥቂነት መጫወት ይችላል። እንዲሁም አንዳንድ ሰዎች እስከ 4 የተለያዩ ቦታዎችን በአማራጭነት ለአሰልጣኞች መስጠት የሚችል መጫወት የሚችል ማገልገል የሚችል ነው ብለው ያስቀምጡታል። በጣም ሲኒየር የሚባሉ የክለቡ ሶርሶች እንደሚጠቁሙት ከሆነ የ3 አመቱ ተጫዋች በቪላ ፓርክ እንዲቆይ የአስቶን ቪላ ሰዎች ኤክስፔክት የሚያደርጉት ነገር ብዙ ጥያቄዎች ይመጣሉ። ነገር ግን ተጫዋቹን በክለቡ ለማቆየትና ይባስ ብሎ ደግሞ ተጨማሪ አሁን የ5 አመት ውል አለውና አዲስ ደሞዝ አሻሽለው ተጨማሪ አመት በክለቡ እንዲቆይ ውሉን ለማራዘም እንቅስቃሴ ላይ ይገኛሉ። አንደኛ ቪላ በአውሮፓ ቻምፒየንስ ሊግ ላይ ይሳተፋል። የዩሮፓ ሊግ አሸናፊ ነው። በጥሩ ሞራል ላይ ይገኛልና ቡድኑን እንደማፍረስ ይቆጠራል። የነን ተጫዋች መልቀቅ እየተባለ ያለ ጉዳይ አለ። ለአርሰናል እንደ አድቫንቴጅም የሚነሱ ዝርዝር ጉዳዮች አሉ፣ መለስበታለሁ። ከዛ ውጪ ግን በቪላ ኢንተረስት ላይ ብቻ የተመሰረተ አይደለም። ቪላ ምንም አይነት ፍላጎት ላይኖረው ይችላል ለመሸጥ። ነገር ግን ከሚድልስብሮ ሲያስፈርሙት 20% ሽያጩ ለምሳሌ 100 ሚሊዮን ፓውንድ ቢሸጡት 20 ሚሊዮን ፓውንዱ የሚድልስብሮ ነው። 15 ሚሊዮን ፓውንድ አካባቢ አጠቃላይ ከነ አዶንሱ መጀመሪያ 7 ሚሊዮን ፓውንድ በአዶንስ ደግሞ እስከ 8 ሚሊዮን ፓውንድ ከፍለውበታል የሚባል አይነት ተጫዋች ነው። ተጫዋቹ በእርግጥ ልቀቁኝ ልሂድ እያለ አይገኝም። አሁን ትኩረቱን ዓለም ዋንጫ ላይ አድርጓል። ነገር ግን እንደሱ የቅርብ ሰዎች ሐሳብ ከሆነ ሞርጋን ሮጀርስን ስናነሳ በጣም በሚያስገርም ሁኔታ በአጭር ጊዜ ከክለቡ መለየት ይፈልጋል የሚሉ ሐሳቦች ይሰነዝራሉ። ምክንያቱም ደግሞ ትክክለኛው ጊዜ ከክለቡ ለመልቀቅ የዚህ ጊዜ ነው ይባላል። ኡናይ ኤምሪ በእርግጥ አምናም ልልቀቅ ብሏቸው ነበር። አምናም ልልቀቅ ባለበት ሰዓት ላይ በጣም ቅርበት ያለው ለአሰልጣኙ በአሰልጣኙም የሚወደድ አይነት ተጫዋች ነውና አትለቅም ብለው አሳምነውት ነው በክለቡ የቆየውና የ2024/25 የውድድር ዘመን የፕሮፌሽናል ፉትቦለርስ አሶሲዬሽን የዓመቱ ምርጥ ወጣት ተጫዋች ሞርጋን ሮጀርስ መዳረሻው አርሰናል ይሆናል ወይ? ትልቁ ጥያቄ ነው። ወደ ቪላ ከመጣ በኋላ 3ኛ ጊዜ ውሉን አራዝሟል። በ2 አመት ጊዜ ውስጥ በጣም አስገራሚ ነው። በክለቡ ያለውን የሱ ፍላጎት እንዲሁም ተጫዋቹን ለማቆየት ክለቡ ምን ያክል ርቀት እየሄደ እንዳለና አሁንም ሌላ አዲስ ውል ሊያቀርቡለት እያሰቡ እንዳለ የሚያሳዩ ዘገባዎች አሉ። ነገር ግን በተጫዋቹ በኩል አንዳንድ ጊዜ ድሎች ያመልጣሉና እንደዚህ አይነት ለምሳሌ ከዚህ በፊት ለኒኮ ዊሊያምስ ሲነሳ የነበረ ጉዳይ አለ። የባርሳው ስፖርቲንግ ዳይሬክተር ዴኮ ትሬን 2 ጊዜ አይሄድም፣ 1 ጊዜ አመለጠ ነው። በዛ ቅጽበት ላይ ድጋሚ ሌላ ዙር ሌላ አመት መጠበቅ ሊያስፈልገው ይችላልና ምናልባት አርሰናል በሱ ቦታ ላይ ሌሎች ተጫዋቾች ካመጣ ሌሎችም ክለቦች ይህንን አመት ካለፈው ዝውውሩ እንደ አጠቃላይ በጣም ለሱ ትልቅ ኪሳራ ሊሆን ይችላል። ነገር ግን ቪላ ከተጫዋቹ ዝውውር የሚለቀው ከሆነ የጃክ ግሪሊሽን ዋጋ 2001 ላይ 100 ሚሊዮን ፓውንድ ማንቸስተር ሲቲ የከፈለውን ክፍያ ይፈልጋል የሚሉ ዘገባዎች በስፋት እየወጡ ይገኛሉ። አርሰናልን በተመለከተ ይህ ጉዳይ ብቻ አይደለም የሚነሳው። የፖል ስኮልሰን ሐሳብ ላጋራችሁ እዚህ ጋር ማርከስ ራሽፈርድ በብዙ ክለቦች ተፈላጊነቱ ጨምሯል። በተለይ በኤል ክላሲኮ በባርሰሎና በተለያዩ ጨዋታዎች ላይ ያሳያቸው ብቃቶች ከረጅም ዓመታት በኋላ ኤል ክላሲኮ ላይ ከሊዮኔል ሜሲ በኋላ በኤል ክላሲኮ ላይ በቅጣት ምት ግብ ያስቆጠረ ተጫዋች ነው። ጥሩ ኳሊቲዎች አሉትና ፖል ስኮልስ ለአርሰናልም ለማርከስ ራሽፈርድም ለቡድኑም ለግሉም እንደ አጠቃላይ ዘ ጉድ ዘ ባድ ኤንድ ዘ ፉትቦል ፖድካስት ላይ ቀርቦ ማርከስ ራሽፈርድ ለራሱም ሲል ለአርሰናልም ቢሆን ዝውውሩ በጣም ምርጥ ዝውውር ይሆናልና አርሰናል ተጫዋቹን ቢያስፈርመው የሚል እምነት እንዳለ የሚያሳይ ሐሳብን ሲሰጥም ተመልክቻለሁ። እንዳጠቃላይ እነዚህ በአርሰናል እይታ ውስጥ መግባቱን በተመለከተ የሚነሱ ዘገባዎች ናቸው። ሌላኛው ዊንገር በአማራጭነት እየተነሳ ያለው ራፋኤል ሊያኦ ነው። እንደ ኒኮላስ ሺራ የጣሊያን እግር ኳስ ላይ ብዙ ዘገባዎችን ይዞ የሚወጣ ጋዜጠኛ ነው። በትዊተር ገጹ ላይ ባደረገው መረጃ መሰረት የ6 አመቱን ፖርቹጋላዊ ተጫዋች የሮዘነሪዎቹን ተጫዋች ለማስፈረም በእርግጥ የውል ማፍረሻው 175 ሚሊዮን ዩሮ ነው። እስከ 2028 ድረስ የሚያቆይ ውል አለውና እንደ አጠቃላይ ነገሮችን ስንመለከት በክለቡ
ይቆያል አይቆይም፣ ምንድነው አማራጩ የሚሉ ጉዳዮች በዝርዝር ይነሳሉ። ተጫዋቹ ግን ራፋኤል ሊያኦ ልቀቁኝ፣ አዲስ ቻሌንጅ እፈልጋለሁ፣ በአዲስ ክለብ ራሴን መመልከት እፈልጋለሁ ብሏል። በኤሲ ሚላን በእርግጥ እየተሰለቸ የመጣ ተጫዋች ነው። 27 ዓመቱ እየተቃረበ ይገኛል። በሱ በዚህ በኒኮላስ ሺራ ዘገባ መሰረት ራፋኤል ሊያኦ በማንቸስተር ዩናይትድም በአርሰናልም በኩል ወኪሉን አነጋግሯል። ሁለቱ ክለቦች ተጫዋቹ በምን ያክል ገንዘብ ኤሲ ሚላን ሊለቀው ይችላል፣ ምን ያክል ጊዜ በምን ያክል ደሞዝ ይፈልጋል፣ ባሉ የተለያዩ የድርድር ሀሳቦች ላይ ንግግሮች እንዳሉ የሚያሳዩ ዘገባዎችን በደንብ ተመልክተናልና የአርሰናል ሌላኛው ዝውውር ሆኖ ሊመጣ ይችላል። የራፋኤል ሊያኦ ጉዳይም በድጋሚ እየተነሳ ይገኛል። ኤልማን ኒዲያይን የተመለከተ ጉዳይ ላንሳላችሁ። ኤልማን ኒዲያይ በኤቨርተን የሚፈርምበት አዲስ ውል ጥያቄ ቀርቦለት ተደጋጋሚ ጥያቄ ቀርቦለት ነበር። ተጫዋቹ ግን ይቅርብኝ፣ አይሆንም፣ አሻፈረኝ ብሏል። እንዳጠቃላይ ኤልማን ኒዲያይ ይህንን ነገር አሻፈረኝ ይቅርብኝ ይበል እንጂ የሚነሱ ሀሳቦች አሉ። የሚሸጥ ከሆነ ሴኔጋላዊውን ኢንተርናሽናል ለማስፈረም የሚፈልግ የትኛውም ክለብ ባርሰሎና ለአንቶኒ ጎርደን የከፈለውን ክፍያ እንደ ስቴፒንግ ስቶን ሊጠቀምበት ይገባል የሚሉ ሀሳቦች አሉ። ያ ማለት ያንን ለምሳሌ ባለፈው አመት ብዙ ፉክሮች የነበሩት አንቶኒ ኤላንጋ ወደ ኒውካስል ዩናይትድ ሲዛወር የተከፈለበት ክፍያ ለሌሎችም ክለቦች ለምሳሌ ብሪያን ምቤሙን ማንቸስተር ዩናይትድ ሊያስፈርም ሲፈልግ ያንን ክፍያ በላይ መክፈል አለበት፣ ከአንቶኒ ኤላንጋ ብሪያን ምቤሙ ይሻላል እየተባለ አሁንም ማነጻጸር ይሆናል። አንቶኒ ጎርደንና ኤልማን ኒዲያይን ኤቨርተኖች እያነጻጸሩ ይገኛሉና ተጫዋቹን በክለቡ ለማቆየት ፍላጎት አላቸው፣ አዲሱ ልም ለማቅረብ ነገር ግን በብዙ ክለቦች ይፈልጋል። ማንቸስተር ዩናይትድ አርሰናል የተጫዋቹ ፈላጊ ናቸው። እነዚህ ክለቦች በእርግጥ የግራ መስመር አጥቂ ቦታ ላይ ፍላጎቶች አሏቸው። ከአርሰናል ግን 8 አክል ተጫዋቾች ሊለቁ ይችላሉ እና ሬስ ኔልሰን፣ ኤታን ንዋኔሪ፣ ጋብሪኤል ጀሱስ በቀዳሚነት ስማቸው የሚጠቀሱ ናቸው። ሊያንድሮ ትሮሳርድ እንዲሁም ደግሞ ጋብሪኤል ማርሴሊ። ለእናንተ ግን ማን ነው አሁንም ሀሳብ አስተያየቶቻችሁን ጻፉልን። መልቀቅ ያለበት ትሮሳርድ ወይስ ደግሞ ጋብሪኤል ማርሴሊ? ጋብሪኤል ማርሴሊ በብዙ ክለቦች ይፈለጋል፣ ትልልቅ ክለቦች። ትሮሳርድ እድሜው ከመሄዱም አንጻር ከዛ በተጨማሪ ግን ሌሎች ኳሊቲዎችም ያሉ ተጫዋች ነው። ጋብሪኤል ማርሴሊን ግን ስንመለከት በሚገርም ሁኔታ ለመልሶ ማጥቃት የሚሆን ቱል የሆነ በጣም በክለቦች ዘንድ በጣም የሚፈለግ የሚወደድ አይነት ተጫዋች እንደሆነ ይነሳል። ፒየሮ ኢንካፒየን የተመለከተ ጉዳይ እዚሁ ላይ ላንሳላችሁ። የአርሰናል ተጫዋች ነው። በውድድር ዓመቱ በአርሰናል አሳልፏል። አርሰናል በ52 ሚሊዮን ዩሮ ተጫዋቹን የማስፈረም መብት አለውና በቀጣይ ቀናት ሊጠናቀቅ የሚችል ስምምነት ነው። ተጫዋቹ በቋሚነት ሲፈርም ያለውን የደሞዝ የጥቅማ ጥቅም ጉዳይም ከአርሰናል ጋር ፐርሰናል ተርሙ ላይ ስምምነት ላይ ደርሷል። ፋይናላይዝ እየተደረገ እየተጠናቀቀ ያለ ጉዳይ ነውና ኢኳዶሪያዊው ተከላካይ በአርሰናል ለቀጣይ ዓመታት ይቆያል ተብሎ ይጠበቃል። 10% ለምሳሌ በቀጣይ አርሰናል 50 ሚሊዮን ፓውንድ ቢሸጥ 10% ክፍያው ባየር ሌቨርኩሰን ያገኛልና የእናንተ ሀሳብ ምን ይመስላል? እንዴት ነው የመጀመሪያ ውድድር ዓመቱ የፒየሮ ኢንካፒየ በምን ደረጃ ተመለከታችሁት? ለአርሰናል አስተዋጽኦ ምን ይመስል ነበር? እስቲ ሀሳብ አስተያየቶቻችሁን ጻፉልን። ተከላካይ ቦታ ላይ አርሰናል ሁለት ስሞችም ይነሳሉ። በውድድር ዓመቱ በ2025/26 የውድድር ዘመን ላይ ምን አይነት ነገሮች ይጠበቃሉ? በቀይ መስመር ቦታ ላይ እነ ኢቫን ፍሬሴንዳን ስናነሳ ነበር፣ ቲኖ ሊቨርማንቶ ሲናነሳ ነበር። አሁን ደግሞ በትልቅ ደረጃ እየተነሳ የሚገኘው የአታላንታ ንብረት ነው። በካግሊያሪ ነው ያሳለፈው ማርኮ ፓሌስትራን በ30 ሚሊዮን ዩሮ አርሰናል ለማስፈረም ፍላጎቶች እንዳሉት ስፖርት ኢታሊያ ይዞት የወጣው ዘገባ ያሳያል። በእርግጥ ከረጅም ሳምንታት በፊትም ስናነሳ የነበረ ዘገባ ነው። ብዙ ክለቦች ይፈልጉታል። የጣሊያን ክለቦች በተለይ ተጫዋቹ ላይ አይናቸውን ጥሏል። ምናልባት ሪካርዶ ካላፊዮሪ በዚህ ዝውውር ላይ እጁን የሚያስገባ ከሆነ የምንመለከተው ነው የሚሆነው። ካግላሪ ተጫዋች ሆኖ በውድድር ዓመቱ የተመለከት ነው። የቀይ መስመር ተከላካዩ ጣሊያናዊ የ21 ዓመቱ ተጫዋች ማርኮ ፓሌስትሪያ በዚህ በአርሰናል ዝውውር ውስጥ እቅዶች ውስጥ ከተካተቱ ተጫዋቾች መካከል የሚጠቀስ ነው። ሌላኛውን ዝውውር ላንሳላችሁ። በጭምጭምታ ደረጃ የሌፕዚሹ ተከላካይ ስፍራ ተጫዋች 23 ዓመቱ ላይ ይገኛል። ፈረንሳዊ ነው። ካስቴሎ ሉኬባ ይባላል። ሚኬል አርቴታ የሚወደው አይነት ተጫዋች ነው። ምን አይነት ኳሊቲዎች አሉት ብለን እንመልከት። ሪከቨሪ ፔሱ በጣም የሚገርም ነው። በጣም ፈጣን ነው። ኤሊት የሚባል ጌም ሪዲንግ ኳሊቲ አለው። በጣም ጌም በማንበብ የሚታማ አይደለም። ትልቅ ኳሊቲው ከሚባሉት መካከል የሚጠቀስለት ነው። ኳስ ይዞ ለሚጫወት ቡድን ደግሞ በጣም ኮምፎርታብል ነው። ምቾት ተሰምቶት ኳስ መጫወት ኋላ ፕሮግረስ በሚያደርግ የቡድን
ግንባታ ላይ ደግሞ አስተዋጽኦን ከፍ ማድረግ ይችላል። በአንድ ለአንድ አጋጣሚዎች ላይ የአየር ላይ ኳሶች ላይ በጣም ጥሩ የሚባል ኳሊቲ ያለው ከዛ በተጨማሪም ገና የ3 ዓመቱ መሆኑን ተከትሎ ደግሞ የረጅም ጊዜ እቅድ የሎንግ ተርም ፖቴንሻል ጋብሪኤል ማጋሌሽ 27-28 ዓመቱ ላይ ይገኛል። የሱም የረጅም ጊዜ ተተኪ ሊሆን ይችላል። በአርሰናል ቡድን ውስጥም ደግሞ ፉክክር ያስፈልጋል ተብሎ ይታሰባልና እነዚህ ጉዳዮች በስፋት ይነሳሉ። ቪዬራ የአርሰናል የቻምፒየንስ ሊግ ስብራት ሽንፈት እንደ ትልቅ መነሳሻ እንደ ትልቅ ፔኑን እንደ መነሳሻ እንደ ረሃብ ስሜት እንዲሰማቸው የሚያደርግ ይሆናል ብዬ እጠብቃለሁና የአርሰናል ቡድን ቀጣይ በጣም ስትሮንገር ሆኖ በጣም ጠንካራ ሆኖ ከዚህ የተሻለ ሆኖ ይቀርባል የሚል እምነት አለኝ የሚል ሀሳቡን ያነሳል ቪዬራ። የአርሰናል እንግዲህ ባለፉት ጊዜያት ላይ ሲያነሳቸው የነበሩ ጉዳዮች አሉ። ከአርሰናል የውድድር ዓመት ከአርሰናል ስኬት ጋር በተያዘ የሚነሳ ነው። የቻምፒየንስ ሊግ ፋይናል ላይ ጁሪን ቲምበር ተቀይሮ ገብቶ ተጫውቷል። ወንድሙ ደግሞ ኩዌንቲን ቲምበር የኔዘርላንድ ብሔራዊ ቡድን ውስጥ ጥሪ ተደርጎለት ወንድሙ የልምምድ እያደረገ ይገኝ ነበርና ሮናልድ ኪመን አንድ ነገር አንስቷል። በቻምፒየንስ ሊግ ፋይናል ሃንጋሪ ቡዳፔስት ላይ